ሰበር ዜና። በዚህ ሰዓት የደረሰን መረጃ እስራኤል ከአሜሪካ ጋር በመተባበር የኢራን ዋና ከተማ ቴህራንና መላ የሀገሪቱ ከተሞችን በአየር ጀት፣ በመድፍና ታንክ በታገዘ ሰራዊት እያወደመች ትገኛለች። ክቡራን የዚህ ቻናል ቤተሰቦች በዛሬው ዕለት አሜሪካና እስራኤል በጋራ በመተባበር በኢራን ከተማ ላይ ያደረሰችውን ዶፍ እንዲሁም ደግሞ ኢራን ወደ እስራኤል ዋና ከተማ ቴልአቪቭ አጸፋዊ ምላሽ ማስተናገዷንና በሁለቱም ወገን የተፈጠረውን አውድ የማስደምጣችሁ እኔ ሰምሮ ነኝ። ሳብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። የእስራኤል ደህንነት ባለስልጣን እንደገለጹት ጥቃቱ የኢራን ፕሬዝዳንትን ጨምሮ መላውን የኢራን አገዛዝ ኢላማ ያደረገ ነው ሲሉ የሀገሪቱ የበላይ መሪ አያቶላ ኦሊ ካሚኒ ከቴህራን ወጥተው እንደተዘዋወሩ ነው የተነገረው። አንድ የአሜሪካ ባለስልጣን በአልጀዚራ እንደገለጸው ጥቃቱ የኢራን ደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ ነው ብሏል። የእስራኤል መሪዎች እንደጠቆሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መፈጸሙ የኢራንን የመከላከያ ኃይል ክፉኛ አስደንግጧል ተባለ። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታገል በሚያደርጉ ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችንና ቪዲዮዎችን በማጋራት እንዲተባበሩ ሲል ጥሪ አቅርቧል። ውድ የዚህ ቻናል ቤተሰቦች ላይክ፣ ሳብስክራይብ ኤንድ ሼር እንድታደርጉልኝ ስል በትህትና ጠይቃለሁ። በቀጣይ አዳዲስ የሀገር ውጭና የሀገር ውስጥ መረጃዎችን እስክንገናኝ ደህና ቆዩልኝ።